ሃይ ማማስ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ቤት ይባላል ወይ ባለትዳርና የአንድ ወንድ ልጅ እናት ነኝ። በዚህ ቻናል ላይ እንግዲህ ስለ እውነተኛ የእናትነት ጉዞ የምንወያይ ይሆናል። ይህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ አድርጋችሁ መጀመር ትችላላችሁ። እንዲሁም ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ሰፖርት ልታደርጉኝ ትችላላችሁ። ዛሬ ከመውለዴ በፊት ከመውለዴ ቀደም ብዬ ባውቃቸው ብዬ የማስባቸውን 7 ወሳኝ ፖይንቶችን ምነግራችሁ ይሆን። እንደ እናት ህይወቴን የቀየሩልኝ ትናንሽ ነገሮች ናቸው። አይ ሆፕ እናንተንም ይረዳችኋል ብዬ አስባለሁ። ያው የመጀመሪያ ጊዜ እናት ስትሆኚ እነዚህ ትንንሽ የሚባሉ ነገሮች ትልልቅ ለውጦችን ማምጣት የሚችሉ ጉዳዮች ናቸው። ስለዚህ 7ቱንም ለመከታተል ሞክሩ። ምክንያቱም ወሳኝ የምላቸው ፖይንቶች ናቸው። ሰምታችሁ ብትገቡ ሞር የተሻለ ነው የማስበውን ነገር ነው የምነግራችሁ። የመጀመሪያው አንደኛው ሰውነትሽን በደንብ ተንከባከቢ ነው። ይህ ሰውነታችን ሰውን ወደዚህ ምድር እንዲመጣ ወይም ደግሞ እንዲፈጠር አድርጓል። ስለዛ ይህ ደግሞ በጣም አስገራሚ ነገር ነው አይደለም? ስለዛ ለማገገም መቸኮል አይኖርብሽም። ራስሽን መንከባከብ ይኖርብሻል። አንዳንድ ጊዜ ሰውነቴ ይጨምራለሁ ወፍራለሁ ብለን በዛ ፍራቻ ራሳችንን መንከባከብ እንዘነጋለን እና የሰውነትሽ ውፍረት ከማስጨነቁ በላይ ሊያሳስብሽ የሚገባው የሰውነትሽ ጉዳት ነው እና ሰውነትሽ እንዳይጎዳ ያው ሰውነታችን ውፍረት በጊዜ ሂደት የሚሄድ ጉዳይ ነው። ነገር ግን ጉዳት ግን በጊዜ ሂደት ላክመው የምትይው ጉዳይ አይደለም። ቅድሚያ ራስሽን ገንቢ፣ ከዛ በኋላ ደግሞ ሰውነትሽ መቀነሱን ቀስ ብሎ ደግሞ እሱ ይደርሳል። ሁለተኛ እርዳታ ለመጠየቅ እንዳትፈሪ። የመጀመሪያ ልጅ ስንወልድ ያው ብዙ ነገሮች ግራ ያጋባሉ አይደለም? እንደገና ደግሞ አምኖ ልጅንም ለሰው መስጠት ትንሽ ያስፈራል እና ነገር ግን እርዳታ መጠየቅን እንዳትፈሪ ማለት ልጅሽን እንዲይዙልሽ ከፈለሽ እባካችሁ ያዙልኝ፣ ምን ማድረግ እንዳለብሽ መጠየቅ፣ ስለሚፈጠሩብሽ ነገሮች ሰዎችን መጠየቅ፣ የሚያውቁ ሰዎችን መጠየቅ፣ እንደገና ደግሞ ቤት ማጽዳትም ሊሆን ይችላል፣ የሆነ ስራም ሊሆን ይችላል እና የሆነ ሰው እንትን ሲልልሽ አጋጣሚ ስታገኝ እርዳታ መጠየቅን በፍጹም እንዳትፈሪ። ይሄ ስንፍና አይደለም። ሶስተኛ ውሃ በደንብ ጠጪ። ይሄ ነገር በጣም ወሳኝ ነገር ነው። እኔ ከመውለዴም በፊት ውሃ በጣም መጠጣ ሰው ነኝና በጣም ነው ውሃ መጠጣው። ውሃ መጠጣት ሃይድሬት ማድረግ አለበት ሰውነታችን ነው። ስፔሻሊ በምታጠቢ ሰዓት ውሃ ካጠገብሽ መለየት የለበትም። ሰውነትሽ መርጠብ መቻል አለበት፣ መድረቅ የለበትም። ይሄንን ፖይንት በደንብ አስምሩበት። ውሃ በጣም የግድ የሆነ ነገር ነው። ውሃ መጠጣትሽን እንዳትረሺ። አራተኛ ደግሞ ፍጹምነት የሚባለውን ነገር በእናትነት ጉዞ ውስጥ እንዳትጠብቂ። በቃ በእናትነት ውስጥ ፍጹምነት የሚባል ነገር በፍጹም የለም፣ አይኖርም። ያው እንግዲህ እንደምናየው ሶሻል ሚዲያ ላይ ምናምን እንደምታዩ እናትነት ፍጽምና እንዳለው የሚያሳዩ ነገሮች አሉ አይደል? ልክ አይደለም። ፍጽምና የለም። በጣም የተመሳቃቀልና በጣም አስቸጋሪ፣ በቃ ይሄ ፍጹም ልሁን የማትይበት አይነት መንገድ ነው። በዛ ላይ ደግሞ ልጅሽ ፍጹም እናት ሳይሆን አንቺ ነሽ የምታስፈልጊው። ስለዛ ፍጽምና ላይ ትኩረት አድርገሽ አትስሪ። አምስተኛ እያንዳንዱ ሞመንት ማስታወሻ አንሺ። ይሄ ነገር ምናልባት ያው ሳልነግራችሁም ልትረዱ ትችላላችሁ። ነገር ግን አንዳንድ ጊዜ የምናልፋቸው ነገሮች አሉ አይደል? እያንዳንዱ ነገር እንዳታልፏቸው በቪዲዮም በፎቶም ለማስቀረት ሞክሩ። ምክንያቱም ደግማችሁ ያችን ሞመንት አታገኟትም። ቶሎ ነው የሚያድጉት እና ይሄ በሳምንት ውስጥ ራሱ ልዩነት አለ። ዛሬ ያነሳችሁትን የዛሬ ሳምንት ታነሱት አዲስ ሌላ ነው የሚሆነው። ስለዛ እያንዳንዷን ቀን እያንዳንዷን ሞመንት በማስታወሻ ያዙላቸው። ስድስተኛ ስለሚሰማሽ ስሜት ተናገሪ፣ ተንፍሺ። ከወለድሽ በኋላ ያሉ ስሜቶች በቃ እውነተኛ ትክክለኛ ያሉ ጉዳዮች ናቸው። የሚሰማሽን ስሜት ለሆነ ሰው ግለጪ፣ ንገሪው። ማልቀስ ካለብሽ አልቅሺ፣ መናገር ካለብሽ ተናገሪ እና ይሄ ማለት ውስጥሽ ያለውን ነገር ትንፈስ በይ፣ አውጩ። ምክንያቱም ያው ብቻሽን አይደለሽም፣ ሁላችንም የምናሳልፈው ጉዳይ ስለሆነ ይሄ መጀመሪያ ሲሆን በጣም ግራ ያጋባል። እኔ ብቻ ነኝ የሚለው ነገር ሰው አንቺ ብቻ አይደለሽም፣ ሁሉም ሰው ላይ የሚፈጠር ነገር ነው፣ ኖርማል ነው። ሰባተኛው ነው የመጨረሻው፣ እያንዳንዱን ሞመንት ተደሰች፣ ኢንጆይ እያረግሻቸው ለፊ። በእርግጥ ሌሊቶች በጣም ረጃጅም ናቸው፣ ወራቶች ግን የሚገርማችሁ ነገር በጣም አጫጭር ናቸው እና ይችን ሞመንት መልሰሽ ስለማታገኛት፣ የዛሬዋን ሞመንት መልሰሽ ስለማታገኛት እያንዳንዱን ሞመንት እየተደሰትሽ እና ኢንጆይ እያደረሽ ለማሳለፍ ሞክሪ፣ በቻልሽው አቅም ማለት ነው። ፍጽምናን አትጠብቂ፣ በደንብ ተንፈሺ፣ ልጅሽን ውደጂ። እያንዳንዱን ነገር ከግምት ውስጥ እያስገባሽ ስላለሽ ነገር እያንዳንዱን ነገር ከግምት እያስገባሽ በዛ ነገር ለመደሰት ሞክሪ። ያው አዲስ እናትነት በጣም ከባድ ነገር ነው። ነገር ግን አንቺ ደግሞ ከክብደቱ በላይ በጣም ጠንካራ እንደሆንሽ በደንብ እንድታስቢ ይፈልጋለሁ።
እነዚህን ቲፖች ነው ለዛሬ ያስኩላችሁ እና ይሄ ቪዲዮ አጽናንቶኛል ወይም ደግሞ ብቸኝነት እንዳይሰማኝ አድርጎኛል ብላችሁ ካሰባችሁ ላይክ አድርጉ። እንዲሁም ደግሞ በዚህ ቪዲዮ ማበረታታት ለምትፈልጉት ሰው ሼር አድርጉላቸው። እንዲሁም ደግሞ ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ነገ በሌላ ቪዲዮ እስከምንገናኝ መልካም ጊዜ